ሰላም እንዴት ናችሁ? ዛሬ በቆንጆ ማዕድ የምናዘጋጀው የምታዩትን ቅቅል አሰራር ነው። በመጀመሪያ የጋለ ድስት ላይ ዘይት አደረኩኝ፣ ሽንኩርት አደረኩኝ። እሱን እናቅላላለን። በመቀጠል ደግሞ የተፈጨ ነጭ ሽንኩርት ያላችሁ እንዲሁም ነጭ ሽንኩርት ቾፕ አድርጋችሁ ማድረግ ትችላላችሁ። እሱን አደረኩኝ። በደንብ ከበሰለልኝ በኋላ እርዱን የተጠቀምኩት እርድ አደረኩበት። እርዱን በደንብ ከተቁላላ በኋላ እዚህ ጋር ይቅር ሳላስገባውላችሁ መጠነኛ የሆነ ስጋ የተከተፈ አደረኩበት። እሱን በደንብ አድርጌ አዋህደዋለሁ፣ አብስለዋለሁ በደንብ። ከዛ እዚህ ጋር እቀመመዋለሁ ማለት ነው። የተጠቀምኩት ኮረሪማ፣ የዝንጅብል ዱቄት፣ ቁንዶ በርበሬ እና መከለሻ የተቀላቀለ አይነት ቅመሞችን የተጠቀምኩት። እነሱ ካደረኩኝ በኋላ በደንብ አዋህደዋለሁ። እኔ ቅቅል ስሰራ በብዛት ማድረገው የአጥንቱን ለብቻ ነው የምቀቅለው። እንደምታዩት የተቀቀለውን ስጋ ነው መጥቼ እዚህ ያቁላላሁት ላይ የማደርገው። አንድ ላይ ከላይ የሚጨመረው ቅቅሉ ስጋው ከበሰለ በኋላ ከላይ ሽንኩርት፣ እርድ ምናምን ሲጨመር ቴስቱ ብዙም አይጥመኝም። እስቲ እንደዚህ ሞክሩትና ልዩነቱን ታዩታላችሁ። በዚህ መልኩ እንዲህ አቀላቅለዋለሁ። በመቀጠል እኔ የተጠቀምኩት የቀቀልኩትን መረቅ ትንሽዬ ነው የማደርግበት፣ በብዛት ሳይሆን መጠነኛ አደርግበትና የፈላ ውሃ ከለስኩኝ ማለት ነው። በዚህ መልኩ እንደዚህ ካረኩት በኋላ በቃ እንዲተከተክ ነው የምተወው ከድኜ። በጣም መብሰል ይፈልጋል፣ ብዙ ሰዓት ይፈልጋል። እሱም እንደውም መጀመሪያ ላይ ስለአበሰልኩት ነው። በዚህ መልኩ ከበሰለ በኋላ ጨው አደረኩኝ። በመቀጠል ቅቤ አድርጌ አውጥቼዋለሁ ማለት ነው። ሁላችሁም መሞከር አለባችሁ። በጣም ነው የሚጥመው፣ ልነግራችሁ አልችልም። ሞክሩት በየቤታችሁ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ፕሊዝ ሰብስክራይብ እና ላይክ አድርጉልኝ። እወዳችኋለሁ። ቻው